ናስቲና ነገ የሚወጣ አፍጥነው አንድ ስጠኝ። የት ነው ግን የማውቀው ወንድሜ? በእውነት የሆነ ቦታ አታቆም። ማታ በህልሜ ያየሁት አንተን ነው። ትልቅ እድል ሲደርስ ነው ያየሁት። ትልቅ እድል። ይሄን ሎተሪ በእኔ ሆነብህ ያዘው፣ በእኔ ሆነብህ። ሎተሪ ከደረሰ ማለት ነው ስልክ ቁጥሬን ያዘውና ባጃጅ ብቻ ግዛልኝ፣ ሌላ ምንም አልፈልግም። ይኸውና ሙሉ ስንት ነው? ይሄ 1000 ብር ነው። ይሄ አዎ እንካ አልፈልግም። አንድ አትከራካ። አንተ ማን እንዴ? ሂድ ውሻ። አንተ ቆይ ምንድነው? አሁን የሎተሪ ነው? እኔ እኮ ሰማሃለሁ እኮ በመስኮት የሎተሪ ነው። አንተ ሰማያዝ እኛ አበድን እኮ እኛ ስራ እንስራ እኛ አበይው። ትናንትና የሆነች ሴትዮ የ50 ዓመት ሴትዮ በመሃል በዚህ ጋር ኮሚሽን 50 ሺህ ብሎ እኔ ደግሞ ጊዜ የለኝም ቢዚ ነኝ። ዛሬ ነው ያገኘሁት እኮ። አንተ አግኝተሮ ነበር። እኔ ጊዜ የለኝም። ብራዘር ምን ነው? በጣም እያየሽ ነው። ችግር አለ? አረ እስከ ኖር ትንሽ አትታገሱም? ምን አገባኛው? ለእንጂ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳብናታ ተጨቃጨቂ። ደግሞ ምኑ ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ እንዴ? እንውረድ። አረ ሱጋሹ የቱ ጋር? አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አደርጋለሁ። ውረዱ፣ ወይ ውረዱልኝ። ተጨነኩኝ እኮ ውረዱልኝ። ይሄ እኮ የህዝብ ትራንስፖርት መስጫ ነው። ውረዱልኝ። አንተ አሰማም እንዴ? ምን አሰማም? ምንድነው ያልከው እንዴ? አቆምኩት አይደል እንዴ? አትከራከር። መንጃ ፍቃድ ስጠኝ። ያው አንተ ነህ እንዴ? እኔ ነኝ። ያው እንዴ ምንድነው? በምንድን ነው ያቆምከው? ፍሬን ይሰራል? አይ ፍሬኑ ቻለቃረ ምንድነው? ኮንዶም ይዛል እንዴ? ምን ያደርግልኛል? ኮንዶም እንዴት ነው ምንም አያደርግልህ? የኮንዶምን ጥቅም ነው የነገረ? ኧረ አለቃ በእናትህ ሹፌር አይደለ እንዴ? ህጉን አታውቅም እንዴ? ምንም መያዝ እንዳለበት አታውቅም? ኧረ አለቃ ና ውረድ ያለ ኮንዶም። ኧረ አለቃ እሺ ና ያለ ኮንዶም። ኧረ አለቃ ምን ሆኖ ነው? እንዴት? ቆይ ኋላ ጀለስ ናዮ። ኧረ ምንም የለም። ልጁ ከታ በደምብ አልተመቸኝ። እሺ ዞር። እሺ በስድስት ኋላ ኪሴ እሺ አስገቡ። ይታዘር ካሳየኸኝ አንድ ጉደልና ውርድ ከራሴ ታርጋን ይዟል። እኔ ባላይ ፈጣሪ አይቷል። እሺ እንግዲህ አውራና መጣው። አንተ ደላላው? እኔ ነኝ ደላላው። ትዳር ፈልገህ ነው? አዎ ትዳር ፈልጌ ነው። ለአንተ ነው እንዴ? ለኔ አይደለም፣ ለሴት ነው። ሴት ስንት አመቷ ነው? 50 በህት ግን አለች፣ ጨርሳለች እኮ። ባትኖር እመጣለሁ እዚህ። አመቷ ትዳር አይ እዚህ ተራ ቀልድ ነው። እንደዚህ እድሜያቸው ተለቀስል በህት አለች ምናምን እንቀል ምንድነው አሁን? ገንዘቧ ጦጣ አይዘለውም። ስሟ ማን ነው? ሙልዬ የኔ እናት ታውቃታለህ? ገንዘብ አለ ሹገር ናት ማለት ነው። የኔ እናት እንዴት እንደምወዳት እናቴ ትሙት ብዘረጋላት ነው። ከድሮ ጀምሮ ነው መወዳት። ውሰድኝ። ታውቃታለህ? እናቴ ትሙት ነፍሴ እስኪወጣ ነው መወዳት። ውሰድኝ ወደ እሷ። አንተ ስራ እንስራበት። ዞር በል እንዴ! ተቸገርን እኮ አንተ። በእናትህ ምን ነው አንተ? እስቲ ስልክህን ከወሰደበት ቼክ አድርግ በእናትህ። አለ እኮ ለሰፈሩ አስቸገረ እኮ ነው እንዴ! ምን ብሎ ነው? ትዳር ፈልጌ መጥቼ ላኒ ካለኩ አገባም እንዴ አንተ እንዳላይ ሲጋሽ አንተ ኪስህ ነው እስቲ። እሺ እንዴት ነው? ሰላም እንዴት ነህ? እንኳን ደስ አሎት። እንኳን አብሮ ደስ አለን። ጠፋህ እኮ የት ሄደህ ነው? ምን እግር ጣለህ? ምግብ እንዳለ ተነግሮኝ ነው። እርሱ አመልህን እያወኩት ቅጂለት ስጪው። አይ ኤልያስ ስማኝማ፣ ቀዘይ ኤልያስ ወይ ጋሽ። አረ ወደ ሃይ ግዛ። እሺ ጋሽ እኔ እኮ ወዳይ ዘመድ ጓደኛ ብዙ ነው ወሬም ነግሮት ያለው ዛሬ እኮ እሱና ምን ያፈቀኝ እኮ ኤልያስ። የበቀለ መኪና እንዴት ሆነ? ኤልያስ የበቀለ መኪና እንዴት ሆነ? በቀለ መኪናውን ሽጦት አረቄ ሲጠጣ ብታዩት። አሁንማ መንገድ ላይ ራሱ አታውቁትም። የማንን አረቄ ጠጣ? የብርቄን አረቄ። እሺ እህቱ እንዴት ሆነች? እህቱ ወለደች? አንዴ 6 ልጅ እኮ ወለደች እኮ። ባሏ አይተኛም እንዴ? ይተኛል እስከ ጠዋት 5 ሰዓት 6 ሰዓት ድረስ ነው የሚተኘው። በጣም ነው የሚተኘው ሰው። ስራ የሚሰራ ይመስለኝ። ያው ለማውራ ጉዳይ ምን ታውቃለህ? በለጡ እንደምወደ ታውቃለህ? አዎ እሷን ነገር እንዴት አደረክልኝ ኤልያስ? አታስቀይሳኛለች እኮ እሷ። ምን እና ማታ ትጠራኛለች ማታ እና አንጋደር ነው። ከዛስ ምን ትላለህ አንተ? አይ ጋሽ አሉ ጋሽ ወዱሻል ነው አልፈልግም። ሚሽናችን እንደዚህ ነው አይደለም? ጀለስ አይደለም እኔ እና እኮ ላንተ እኮ እንዲበረግድ እኮ ነው ገብቼ እኮ አስማማለሁ። አንተ ኤልያስ ቶሎ ጥራ ረዳት ቀይራላ ለበዛ እንዴ የምንጨነጨው ስራ የጠፋ መሰለው። ወሊሶ ወልቂጤ
ከተማ ውስጥ እኮ ነው እየሰራን ያለነው። ከተማ ጥራ ምን አንተ እንዴ? ምኑ ነው ቄራ ብታጅራ ቄራ ወይ ጉዴ አንተ ቆይ ችግር ምንድነው? ምን አደረኩኝ? ቄራ ሜክሲኮ ባለ አንተ ምን አይኔን የምትተኝ ወይ ግባው ይተሰጭ ሻሻን እንዴ ና ኤክስ አረ ኖርማል ሰው ነኝ እኔ። ለኔ ነው እንደ ዱላ ወጣው አንተ ለኔ ነው እንዴ? አንተ ለኔ መልስ ትሰጣለህ? ለኔ ዱላ ብሩ አጣው ብሩ ወስጠኝ አንተ ምን ብሩ ምናምን ነገር ትላለህ እንዴ? ከው ድርሻዬ 100 ብር ወስጠኝ 100 አለስ 100 ብር ቀን ሙሉ ስጮኔ ጎማ ፈትቼ ያሰረኝ ላንተ ሁሉ 100 ብር ስጠኝ። ምንድን ነው አንተ ምንድን ነው ምን ፈልገህ ነው? ሚያቺ ነይስ ሻማ አምጪ ሸነ ነው ምን እያለ ነው ልጅ? አላቅም መሰለኝ ስላንቺ በያውን ነገር በዩ አልሰማም ነው ስለ እባክህ ተናገር። አሁን ወሬ አታብዛ። ስለኔ አታውቅም እንዴ? ማን አንተ? ሳንታ ስለቱ ጠቅነው ውበቱ የቆየው ካባነኛ ምን ይዤ? አረ እባክህ ፍሬሽ ነህ አንተ። ከጀብዶች ልንገረው እንደ ሸነ ነው? አረ ይነገረው። አረ ፍሬሽ ነው። ምን የእንጀራ አባቴን አንገቱን ጠቅነው ማለት ነው። ስለኔ ነው ምጭው ያልሰማህም እዚህ ማ አረ በሽማ አታረግም አንቺ እኮ እንዲህ ምናምን ነገር ወይዬ ምንም አልሰማህም እ አረ ሸነ ነው ይነገሩ ልጅ ትቀጥልለት ፍሬሽ ነው ንገሩ። ስድስቱን ነው ማለት ፖሊሶቹን አላ ወይዬ አይላቸውም ማታ የገቡትን ማታ እየሰማኸው ነው። አንድ ጀምርለት ያ የጠቆሩ ልጅ አላ ገበዳውን ተሸክሞት አልሮጠም። እየሰማኸው ነው። ትችላለህ አንተ ቸነነ ልጅ ይወሰንበት እንዴ? ይወጋ እንዴ? ይወጋ ነው የምልህ። ይገደል ነው? አረ ይገደል። ትገደላለህ ማለት ነው። አረ ሸክም አረገ አባቴን ትገደላለህ ማለት ነው። ይሄ አቦጊዳ ፓርክ በጣም ታሪካዊ ፓርክ ነው። እኔ በጣም ነው የምወደው። የሆነ ጊዜ ያጋጠመኝ እንደዚህ ዲያስፖሮችን እያስጎበኘኋቸው አንበሳ መጣ። አያጅበው ነው ብሎ አንበሳውን እኔ ብቻ ነኝ በዛ ስም የምጠራው። አንበሳው አንተ አያጅበው አትመለስም አልኩት። አሻፈረኝ ብሎ መጣ ወደ እኔ። እሺ ሌላ ሰው እንዳነካ ከበላህ ይሄን ብላ አልኩት። አንበሳውን ይሄን በላ እዛው አስተፍቼ ለበድኩትኝና ህይወት የቀጠለኝ አንበሳው እንትን አለ። የሆነ አንበሳውን የሆነ የሚገርም ነገር ላሳያችሁ፣ እንዳትታዘቡት። አያችሁት ይሄን ሰውዬ አያችሁት? ኢንፊኒክስ ኖት 40 ፕሮ ፕላስ የለውም። የምር ነው? በእውነት የለውም። ፎቶ እናንሳው እስኪ ፎቶ እናንሳው። እና የሆነ ጊዜ ደግሞ እንደዚህ ጭላዳ ዝንጀሮ እያስጎበኛሁኝ በመንገዴ ላይ ገቡብኝ። እንዴ ወይ ጉድ! ና ምን ሆነ ነው? ወረርሽኝ ነው። ማን የመታ? የነባት ወረርሽኝ ነው። ማን የመታ? አይ ለሴት ተጣልቼ እኮ ነው። ለሴት ልጅ ተጣላላ። ባታሸንፍም ተሸንፈናል። ለበለዛ አትወደኝ። ሴት ላይ ከሞት አይፈራው የሚለው ሰምተህ? አንተ ከብት ታሰፈር ይጣላው አይደለ? ለቤት ይብለህ በጣም ከከብደው ጋር በጣም ነው በራሴ ያፈርኩት። እንዴት ያዘኝና እንደ ኳስ ነዳ። እናቴ ትሙት በቃ በራሴ አፈርኩኝ ነው የምልህ። ገደለኝ እኮ ወይኔ ልጅ በእናትህ እንደ ሰው አላየኝ። ገደለው እኮ በእናትህ አላስቀሩትም እኮ ልጅ። ቤተሰብ ሰምቷል? ማንም አያውቅም አይደለ? ይደነግጡብኛል። መስመር ላይ ተገናኝታችሁ ነው ከልጁ ጋር? አዎ መስመር። እስቲ ዙር። ምን ነው ሚኪ ከቤቲ ጋር ይጣላል አይደለ? ኬታወካው አልሰጥም ብላት አንተ አልሰጥም ብለህ አንተ ራስህ አንተ ስልብ እሷ ለኛ ነሳች። አይኔ አልፈልግም እንደዚህ። ለምን በቃ እንዴ ና አትሩት ልቀቀኝ እንዴ ካልፈለግኩስ ታስገድደኝ ነው እንዴ? ታላቅ ሰው እንዴ ባላየይክ ነው እንዴ ኤልያስ? እኔ አላምንም ኤልያስ። ሰማን እኔ ነኝ እንዴ አንተ ማሰረው ስራ የለም እንዴ? አሁን ደግሞ መጣ በዚህ። አዎ እኔ ጥምር ሙያ ባለቤት ነኝ። አጎቴ ደግሞ ይመቸው። ሁለቱ ናቸው። አሁን አየሁ እሱም እንደኔ ቂጡን የጣለ ቦዛኔ ነበር። ወይ አንተ ጀንታላ ነው ደግሞ ሰላም ነው ጎበዝ ሲጠርግ። እኔ የምልህ ሚስቴን አወካት ቀይዋ ቤዛን። አዎ እዚህ ነው የምታሰፋው ምናምን ሲባል እሱ ጋር እኔ ጋር አንተ ጋር ጠፋች። ባዶ እጇን መታ አሰፍታት ሄዳለች። እኔ ምን እንደሆነ እኮ ግራ እኔ ጋር እንድጨረተስ አይደለም ይኸውልህ ከመጣች ቆየች። ተው እባክህ አትብዛ። እንካ ይሄ በላይ ነው የኳስ ጫማው ነው። በደንብ ስፋልህ። በደንብ በላይ ኳስ ይችላል። ምን አገባ እንዴ ይወጣል አይደል? ስለ ደንበኛ እንዳታማ ይኸው ጭንቅላትህን ነው የማረቅስ። እኔ በደንበኛ ቀልድ አላውቅም። ምሰራ ከሆነ ስራ ይኸውልህ ነገርኩህ። ልክ አይደለሽ? እኔ አያገባኝም። በቃ ከሰራ ስራ አንተ ማንን
እኔ አሎ አተ አሰማም እንደ አንተ ምንድነው ስትጠራ? ማን አንተ? ሳንታ ነኝ እኮ እኔ። አዴ ሳንታ በምን እናምናለን? ግዴታ አንዳንድ ማሳየት አለብኝ። በምን እናምናለን ነው? በነጠላ ጫማ ባንቻ እንዴት ይረሳሻል? ኤልያስ ወዬ ዛሬ መኪና እንዴት እንደምናጠብ ነው የምናየው። እሺ እናያለን። ችግር የለም ግን መኪና ከምናበላሽ ብለን አንተ ፊት ላይ ለመሞከር አስበናል። አዎ ችግር የለም። ይደብራል። መኪናው ከሚበላሽ እኔ ፊት ይበላሽ። ምን በቃ ይሁን። መጀመሪያ ወደ ጎን ነው። ተረዳኸኝ አይደለ? ቦዲውና ከዛም እዚህ መሀል ቆጴጤው ላይ እሺ መስታወቱ ማለት ነው። በደንብ አይቷል። በጎን በኩል ደግሞ የሚቀርም አለ። ምን ይቀራል? ምንም ፈረፋንጎ ከስር ወይኔ ያፈሰሰው ፈረፋንጎ ከስር። እሺ ገባህ? አሁን ሙሉ ለሙሉ አይደለ? በደንብ ገብቶ ያሬ ባለፈው ተሳፋሪዎቹ ምንድን ነበር ስትላቸው የነበረው? ቤቶቹ ኪናጫ ጠረፌ ጫር ናቸው። አዎ እነሱ እኮ እንዳለ ቲክቶክ ላይ ታውቁኛል። ምን ይሉኛል መሰለ? ኢላዬ እንወዳለን። ወቃችሁ የምትወዱኝ ከሆነ ባዮ ላይ ባስቀመጥኩላችሁ ሊንክ ገብታችሁ ክሬቲቭ አዋርድ ኦፍ ዜር ላይና ፈኒስት ኮሜዲ ስኪት ላይ ምረጡኝ እጮኝላችኋለሁ አልኳቸው። ግን የመረጡኝም አሉ እኮ የመረጡኝ ብዙ አሉ። እንዴ እኔ እስካሁን ያልመረጠ እኔ ይገርመኛል እኮ። ከዚህ በኋላም እንዲመርጡኝ እያልኳቸው ገብታችሁ ምረጡኝ በላችሁ። እንዴ ገብታችሁ ምረጡት ነው የምለው። ሁሌ ነው የምለው ካለ ገብታችሁ ምረጡ። ይሄ ግስጥ ያለው ፎቶ የሱ ነው። በእናትና በአባታቸውም ስልክ ይሞክሩ አይደለ? አዎ ግን አብዛኞቹ እናቶች ያስቸግራሉ። ስልካቸው ሲነካ ብር እየተወሰደባቸው ይመስላችኋል። እና ሌላ ነው ካላችኋቸው ምንም አይሏችሁ።